አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? ዩ ካን አቺቭ ሞር የሚለውን የሽፍኪራን መጽሐፍ ማንበብ ከጀመርን እነሆ ምዕራፍ 8 ላይ ደርሰናል። መልካም ቆይታ። ምዕራፍ 8 ጠብቀው ያቆዩት። ፈጻሚዎች ምንም ሆነ ምንም ማሳካታቸውን አያቆሙም። ወደ ስኬት የሚወስደው ጎዳና በምንም መለኪያ ቀላል አይሆንም። በበርካታ እንቅፋቶችና አቀበቶች የተሞላ ነው። አሸናፊ የሆኑ ሰዎች ትክክለኛውን ነገር አዘወትረው ለማድረግ በሚችሉት መልኩ አእምሯቸውን ያዘጋጃሉ። እዚህ ጋር ችግሩ ጥሩና መጥፎን የመለየት ክህሎት አይደለም፣ ይልቅ ትክክለኛ የሆነውን የመተግበር እንጂ። አእምሮን ኮንዲሽን ማድረግ። አንድ መምህር በሕይወታቸው አቅጣጫ ይፈልጉ ለነበሩ ሁለት ተማሪዎች ጥሪ ያደረጉ። አንዱ ድርዬ፣ ሌላኛው ደግሞ ሰነፎች ነበሩ። መምህሩ ለሁለቱም ተገቢ አቅጣጫ ሰጣቸው። ሰነፉ ተማሪ የተሰጠውን አክብሮ እንደታዘዘው አደረገ። ዱርዬው ግን መምህሬ፣ እኔ ትክክል የሆነና ያልሆነውን የመረዳት መለየት ችግር የለብኝም፣ ይልቅ ትክክል የሚባለውን ግን አልወደውም አለ። በሌላ በኩል ደግሞ ስህተት የሆነውን በደንብ አውቃለሁ፣ ግን እሱን መስራት እፈልጋለሁ። እናም አሁን ትልቁ ችግሬ ትክክል የሆነውን ነገር የመስራት ፍላጎት ፈጽሞ የሌለኝ መሆኑ ነው። በዚያው ልክ ደግሞ ስህተት የሆነውን ነገር ላለመስራት ራሴን ማቀብ አልቻልኩም። ስለዚህ የእኔ ችግር ለየት ያለ ነው ሲል እቅጩን ተናገረ። ለመሆኑ ይህ ዱርዬ ለምንድን ነው እንዲህ አይነት ችግር ያለበት? ከዚህ ታሪክ የምንማረው ቁም ነገርስ ምንድን ነው? ቁም ነገሩ ግልጽ ነው። አእምሮ ኮንዲሽን ማድረግ ከቁርጠኝነትም በላይ ወሳኝ መሆኑን ነው። በመሆኑም ትክክለኛውን ነገር ለመስራት ነው አእምሯችንን መግራትና ማዘጋጀት ያለብን። አሉታዊ በሆነ መንገድ አእምሮን ኮንዲሽን ማድረግ የሚያሳዩ ምሳሌዎች። ሲጃራ የሚያጨስ ሐኪም ስለ ሲጃራ መጥፎነትና ጠንቅነት ያውቃል፣ ነገር ግን ያጨሳል። ጠጥቶ የሚያሽከረክር ፖሊስ ድርጊቱ ጉዳት እንደሚያስከትል እያወቀ ነው የሚያደርገው። ማበረታቻ የሚወስድ አትሌት አደጋውን በሚገባ እየተገነዘበ ነው የሚያደርገው። ግልጽ ዓላማና ግብ ያላቸው ሰዎች መዳረሻቸውን ስለሚያውቁና ግልጽ የሆነ አቅጣጫ ስላላቸው ይሳካላቸዋል። ድክመትን መቋቋም። ማንም ሰው ቢሆን ሙሉ ለሙሉ ቀና ወይም ሙሉ ለሙሉ ክፉ ሊሆን አይችልም። ሁላችንም ብንሆን ክፋትም ቀናነትም በተወሰነ መጠን ውስጣችን አለ። ነገር ግን አሸናፊዎች በአስተሳሰብ ሂደት አማካይነት በተቻለ መጠን ድክመቶቻቸውን ተቋቁመው ገንቢ በሆነ ጎኖቻቸው ላይ ያተኩራሉ። በአንጻሩ ተሸናፊዎች ጥንካሬያቸውን በመረዳት ግድ በድክመታቸው ላይ ያተኩራሉ። አንዳንድ ውስንነታችንን ተከታትለን ባለማረም ሌሎች ጥንካሬዎቻችንን ነው ጭራሽ የምናበላሸው። ምንድን ነው ታዲያ ያገደን? በሕይወታችን ወደ ኋላ የሚጎትቱን 11 ስህተቶች። አንደኛ፣ ሌሎችን በመጨፍለቅ ራስን መገንባት አይቻልም። ሌሎችን በማጨፈላለቅ ራሳችንን የመገንባት ሥራ እንሰራለን ብለን ቀስ በቀስ ራሳችንን እየጎዳን እንሄዳለን። ይሄ አርቆ ሐሳቢነት የጎደለውና ራስን ለውድቀት የሚዳርግ መንገድ ነው። ለምሳሌ በአንድ ከተማ ውስጥ የምናቆመው ሕንፃ ትልቁ ረጅሙ እንዲሆን ከፈለግን ማድረግ ያለብን ጥሩና ጽኑ መሰረት ያለው መሆኑን ማረጋገጥ ነው። ሌሎችን መድፈቅ፣ ወደ ታች እንዲሆኑ ማድረግ፣ ማፍረስ ግን ፈጽሞ የማይገባ ነገር ነው። ሌሎችን ለመጣልና በእነሱ ላይ ተረማምደን ላይ ለመውጣት ብንሞክር እነሱ ዝም ብለው አያዩንም፣ ጉድጓዳችንን ይቆፍሩልናል። ሁለተኛ፣ ልንቀይራቸው ስለማንችላቸው ነገሮች መጨነቅ። መጨነቅም ማለት ዛሬንና ነገን ማለትም 2 ቀናትን ይሄ ነው የሚባል ነገር ሳንሰራ በከንቱ ማሳለፍ ነው። በጣም ብዙውን ጊዜ የምንጨነቅባቸው ነገሮች ራሳችን የፈጠርናቸው ግምታዊ ብቻ ነገሮች ሆነው ይገኛሉ። እነዚህ ነገሮችም ግራ መጋባትን ይፈጥራሉ። ሶስተኛ፣ አንድን ነገር ማድረግ ስላልቻልን ብቻ የማይቻል ይመስልናል። ብዙውን ጊዜ እኛው ራሳችን ገዳቢ የሆኑ አጥሮችን እንፈጥራለን። ይህንንም ለማድረግ በተቻለ መጠን የምንለውን ነገር እንደማይሰራ ለማረጋገጥ እንጠቀምበታለን። አንድ ነገር እኛ ልንሰራው አልቻልንም ማለት አይቻልም ማለት አይደለም። አራተኛ፣ በማይረቡ ነገሮች ተጠምዶ መቆየት። ብዙውን ጊዜ ሕይወታችንን በማይረቡ ነገሮች ተጠምደን ነው የምናሳልፈው። በመሆኑም
ከትንንሽ ነገሮች ይልቅና አልፈን መሄድ መቻል ይገባናል። አምስተኛ ራስን የማብቃትና የማሳደግ ጉዳይን ችላ ማለት። ልክ ሰውነታችንን በየዕለቱ ምግብ እንደሚያስፈልግ ሁሉ አእምሮን በየዕለቱ ቀና ሐሳቦችን መመገብ ያስፈልገዋል። ራስን የማብቃት ጉዳይ በሚገባ ሳንሰራበት ተገቢውን ትኩረት ሳንሰጠው ከቀረን ለውድቀት እንዳረጋለን። ስድስተኛ ሌሎች እንደኛ እንዲያስቡና እንዲኖሩ ማስገደድ። ሌሎች እንደኛ እንዲያስቡ ማስገደድ፣ መቅጣትና ተጽዕኖ ማድረግ ጠባብነትን ያመለክታል። ከዚህ ሲያልፍም እብሪተኝነት ነው። በሌላ በኩል ደግሞ በራሳችን ጠንካራ እምነት የሌለን ከመሆኑም ይመነጫል። ሰባተኛ የማይገባንን ምስጋና መውሰድ። ለሌሎች ጥረት ተገቢውን ቦታ አለመስጠትና ስራቸውን ማንኳሰስ፣ ጭራሽ በሌላው ልፋተኛ ምስጋና ለማግኘት መሞከር ከሐቀኝነት መርህ ይጣረሳል። ስምንተኛ ስራንና ግዴታን መሸሽ። መስራት የምንፈልገውን ወይም ደስ የሚለንን ብቻ እየሰራን በአንጻሩ ግን መሰራት ያለበትን መሸሽ ኃላፊነት የጎደለው ተግባር ነው። ዘጠነኛ አድሏዊነት። ለሆነ ቡድን ወይም ለተወሰኑ ሰዎች ማድላት እድገትን ይገታል። አድሏዊነት የተዛባ ስሜትን እንዳለን ያሳያል። አስረኛ ከተጠያቂነት ለማምለጥ ጣትን ሌላ ላይ መቀሰር። ኃላፊነትን ለመውሰድ አለመፈለግ፣ ሌሎችን ጥፋተኛ ማድረግና ሰበብ አስባብ እየፈጠሩ ራስን ነፃ ለማድረግ መሞከር ኃላፊነት የማይሰማቸው ሰዎች ዋነኛ መለያ ባህሪ ነው። 11ኛ በሌሎች ሰዎች ግላዊ ጉዳይና ቦታ ውስጥ ጥልቅ ማለት። እንዲህ አይነቶቹ ሰዎች ለሌሎች ሰዎች ግላዊ ቦታ ነፃነት ደንታ ቢስ በመሆን በግድ ጣልቃ ሲገቡባቸውና ሲዳፈሩ ይታያሉ። የእነሱ ያልሆነውንም በግድ ለመውሰድ በመሞከር ከስርቆት ያልተናነሰ ነገር ይፈጽማሉ። እነዚህ ከላይ የተጠቀሱት 11 የሚሆኑት ተጨምቀው የቀረቡት ስህተቶች ብቻ ናቸው። እነዚህን ስህተቶች የምንለየው ከእነሱ ለመማርና ነገ እንዳንደግማቸው ለማድረግ ነው። ማን ነበር ጥበብ ከዕድሜ ብዛት ይመጣል ያለው? የምን ዕድሜ ነው? ሽበት ብቻ ብስለት አይሆንም። ካለፉት ስህተቶቻችን መማር የማንችል ከሆነ ጥበብ እንዲሁ አይመጣም። ለዚህ እኮ ነው ስንት የትልቅ ቀላል የሆኑና የእንጨት ሽበት የሆኑ የዕድሜያቸውን ያህል መብሰል ያቃታቸው ሰዎች በዝተው የምናየው። ብልህ የሆኑ ሰዎች ማደግ ይችሉ ዘንድ ሁልጊዜ ራሳቸውን በፈተና ውስጥ ያሳልፋሉ። ራሳችንን እስከ ትልቁ ከፍታ ለመድረስ መፈተን። ፕሮፌሰር አብርሃም ማስሎው ተማሪዎቹን እንዲህ አይነት ጥያቄዎች በመጠየቅ ይፈትናቸው እንደነበር ይነገራል። አንደኛ ቀጣዩ መጽሐፍ ከእናንተ መካከል ማን ይጽፈዋል? ሁለተኛ ማን ነው አልበርት ሽዋይዘር የሚሆነው? እንዲህ አይነቶቹን ጥያቄዎች ያደመጡት ተማሪዎች ወይ ፊታቸው ይቀላል አሊያም ይስቃሉ። ያን ጊዜ ነው ፕሮፌሰሩ ለማለት የፈለገውንና ከእነሱ የሚጠብቀውን እሺ እናንተ ካልጻፋችሁት ማን ይጽፈዋል በማለት የሚያቀርብላቸው። እኛስ የሚከተሉትን ጥያቄዎች ለራሳችን ማቅረብ የለብንም? አንደኛ እኛ ካላደረግነው ማን ሊያደርገው ነው? ሁለተኛ አሁን ካልሆነ መቼ? ሶስተኛ እዚህ ካልሆነ የት? ስኬት የሚመጣው ልቀትን እስከ ትንሽ ዝርዝር ድረስ ወርዶ በየጊዜው በተከታታይ በመተግበር ነው። ትንሽና በጣም አስፈላጊ እንዲሁም የማይረባ እና ብዙ የማያሳስብ በሚሉት መካከል መለየት። አንድ እኔ የማውቃቸው ቢሊነር እጅግ በጣም በርካታ ንብረቶች አሏቸው። አንድ ቀን አንዱ ፋብሪካቸው ቅጥር ግቢ ውስጥ ዞር ዞር እያሉ ሲቆጣጠሩ ታዲያ ብጫቂ ወረቶች ተበታትነው መሬት ላይ ይመለከታሉ። ባለሀብቱም ወረቀቶቹን አነሷቸው። ናስኪ ማነህ ብለው ማንንም ማዘዝ አላስፈለጋቸውም። ራሳቸው አነሱ። ከዚያ ሰራተኞቻቸው ምን ተረዱ? ትንሽ ዝርዝሮች ዋጋ እንዳላቸው። ሌላ ደግሞ ባለሀብቱ ተምሳሌት ሆነው የሚመሩ መሆናቸውን ጭምር ተምረዋል። ሌሎች የበታች ኃላፊዎችም በዚህ አይነት ተምሳሌትነትን ስሜት እንዲመሩ መነሳሳት አጋጣሚውን ፈጥሮላቸዋል። አንድ ነገር እናስታውስ፣ ትንሽ የሚባሉ ነገሮች ትንሽ አይደሉም። አንድ እንበልና ምርጥ በተባለው የተዋጣለት ጦር ጫማ ከሌለው ተዋግቶ ሊያሸንፍ ይቅርና መቅጠምስ ይችላል? ፈጽሞ። ሁለት በትንንሽ ቀዳዳ የሚገባ ውሃስ አይደል እንዴ መርከብን ለማስመጥ የሚያበቃው? ሶስት ትንንሽ ፍንጣቂ እሳቶች ናቸው ጫካን የሚያህል ነገር የሚያያይዙት። ምናልባት ለብዙዎቻችሁ ማቅረብ የሌለብኝ ጥያቄ ከሆነ አላውቅም፣ ነገር ግን ዝሆን ነክሶት የሚያውቅ ከመካከላችሁ አለ?
እሺ በወባ ትንኝስ? በንብ? ዞሮ ግን ለማለት ወደ ፈለግኩት ልሂድና ትንንሽ የሚባሉ ነገሮች ናቸው ልዩነት የሚያመጡት። ታዲያ እንዴት ትንንሽ ይባላሉ? የሚገርም ተቃርኖ ነው። ትናንሽ ነገሮችን ተራራ ሳክላችሁ አትጨነቁባቸው ሲባል ጨርሶ ችላ በሉና ተዋቸው ማለት አይደለም። በአንድ ወቅት በቢሮአችን ካሉ ኮምፒውተሮች አንዱ ያልተቋረጠ የኤሌክትሪክ ኃይል እንዲያገኝ የሚያስችለው ዩፒኤስ አልነበረውምና እኛም የሚመለከተውን አካል ዩፒኤስ ያቀርብልን ዘንድ ጠየቅን። ሰውየው የአካል ባለሙያ ተብዬ ግን ጭራሽ ዩፒኤስ እንደማስተከል ይልቅ ቀጥታ ከሶኬት ጋር አገናኘው። ምንድነው ያን ያህል ዩፒኤስ ኖረ አልኖረ የሚካበር ነገር አይደለም በማለት ሊያናንቀው ሞከረ። ትልቁ ጥያቄ ዩፒኤስ መቼ ነው ትልቅ ጉዳይ የሚባለው የሚለው ነው። ኮምፒውተሩ በቮልቴጅ መዋዠቅ ሲቃጠል ወይም ደግሞ መብራት ጠፍቶ ጠቃሚ መረጃ ስናጣ ለመሆኑ አደጋዎች ከመከሰታቸው በፊት ያሳውቁናል እንዴ? እንደዚያ ከሆነ ምኑን አደጋ ሆኑ? መብራት እየተነገረን አይጠፋም። እና ታዲያ ዩፒኤስ ትልቅ ነገር አይደለም ስንል የጠቀስኳቸውን አይነት ነገሮች ነው የምንጠብቀው? ይሄ አረመኔነት ጭምር ነው። የሚነሱ ጥቂት ጥያቄዎች። 1. ጉዳት ሲደርስ ተጠያቂ የሚሆነው ማን ነው? 2. የገንዘብና የምርታማነት ጉዳዩን ማን ይክሰናል? 3. እዚህ ጋር ተራ ይቅርታ ተቀባይነት ይኖረዋል? ያ ባለሙያ ተብሎ የተላከ ኃላፊነት የጎደለው ሰው በማይረባና በትንሽ ነገር መካከል ያለውን ልዩነት አልለየም። ለነገሩ እንዲህ አይነቱ ችግር በርካታ መስሪያ ቤቶች ውስጥ ይስተዋላል። ትናንሽ የማይረቡ እየተባሉ ችላ የሚባሉ ነገሮች ኋላ ላይ ትልቅ ጉዳት ያስከትላሉ። ትክክለኛውን ነገር በትክክለኛውና ለመጀመሪያ ጊዜ እንዲሁም ሁልጊዜ ማድረግ ከጸጸት ያድናል። ሐቀኛ የሆኑ ሰዎች ተጸጽቶ ለመጠጋገን ከመሞከር ይልቅ መዘጋጀትና መከላከል ተመራጭ መሆኑን ያውቃሉ። የማይረባና ብዙ የማያሳስብ የሚባሉት መካከል ያለው ልዩነት። ቀደም ሲል እንደጠቀስነው አንዳንድ ሰዎች በጥቃቅን ነገሮች ያልተገባ ጭንቀት ውስጥ ይገባሉ። በመሆኑም እኛ ሰዎች ምን ላይ ማተኮር እንዳለብንና በአንጻሩ ደግሞ ምን ላይ ንቀን ችላ ማለት እንዳለብን መማር ይኖርብናል። ብዙውን ጊዜ ግን ዋጋ የሌላቸው ነገሮች ጭራሽ ማስተካከል እስከማንችል ድረስ ያስጨንቁናል። ስሜታችን ስለሚነካም ቁጣ፣ ንጭንጭና ንዴት ይቀናናል። ለዚህ ዋነኛ ምክንያት ነገሮችን በራስ ተነሳሽነት ከማድረግ ይልቅ አጸፋ በመመለስ ላይ ማተኮራችን ነው። ብዙውን ጊዜ ሰዎች ኃላፊነትን በማይሰማው መልኩ ነገሮችን ሲያደርጉ እንመለከታለን። ለምሳሌ በጣም የተለመደ ምሳሌ ብጠቅስ ሰዎች ቀጠሮ ይዙና ወይ አይመጡም፣ ሌላው ቀርቶ ደውለው ይቅርታ ማለት እንኳን የለም። ብዙውን ጊዜ ትንንሽ ያልተጠበቁ ነገሮች ይከሰታሉ። እነዚህ ነገሮች እንዲያዘናጉን መፍቀድ የለብንም። ቢራቢሮን በሽጉጥ ለመግደል አትሞክሩ። ውሾቹ ይጮሃሉ፣ የግመሎቹ ጉዞ ግን ይቀጥላል። በመሆኑም በየመንገዱ የሚገጥሙን የማይረቡ ነገሮች እንዲረብሹን አንፍቀድ። ለምሳሌም እንደ መዘግየት፣ መለስተኛ እንቅፋትና መደነቃቀፍ ያሉ ነገሮች እንዲያዘናጉን ፈጽሞ ራሳችንን አናመቻችን። በሕይወት መቼም ሆነ መቼ ትናንሽ እንቅፋቶች አሉ። ነገር ግን እነዚህን እንቅፋቶች ከሚገባቸው በላይ የሆነ ትኩረት ከሰጠናቸው ጭንቀቶቻችንን በማባባስ ዕድሜያችንን እስከ ማሳጠር ሊደርሱ ይችላሉ። መረጋጋትን በማጥፋት መጨናነቅን ያባብሳሉ። በመሆኑም ተገቢውን ትኩረት አንንፈጋቸው። ግን በመረጋጋታችን ላይ ፈጽሞ ድርድር አያስፈልግም። በነገራችን ላይ በችግርና በጊዜያዊ ምቾት የሚነሳ ነገር መካከል መለየት መቻል አለብን። ራስን በራሳችን የጣልናቸውን ገዳቢ ነገሮች እናስወግድ። እንዲህ አይነት ገዳቢ ነገሮች ሁልጊዜም ውጤታቸው እኛን መግደል ነው። እስኪ ብዙ ጊዜ ክብረ ወሰን ለመስበር የሚበቁ ሰዎችን ስብዕና ተመልከቱ። ብዙዎቹ እነዚህ ሰዎች ራሳቸው በራሳቸው የፈጠሯቸው ገዳቢ ነገሮች ችላ ይላሉ። ማድረግ በምንችላቸው ነገሮች ላይ ገደብ ስናበጅ የምናደርገውም ነገር ይገደባል። ለዚህ በተፈጥሮ በርካታ ምሳሌዎችን ማቅረብ ይቻላል። ብዙም እንደ ኢትዮጵያ ባሉ ሀገራት ያልተለመደ ነገር ግን በተለምዶ በምብልቢ የተባለው ትልቁ ንብ ተጠቃሽ ነው። ይህ ንብ ሰውነቱ በጣም በመግዘፉና ክንፎቹ በአንጻሩ በማነሳቸው የተነሳ ለመብረር ብቁ አያደርገውም። ይህ ሳይንሱ ነው። በተግባር ግን ይሄ ግዙፍ ንብ ይበራል። ለምን ቢባል ሰውነቱ መግዘፉን ችላ ይለዋል።
የሚገድቡን ነገሮች በማናቅበት ጊዜ ስኬት ይቀናናል። ግን የሚገድበን ነገር አልነበረም ማለት አይደለም፣ እኛ ችላል ነው እንጂ። በአካል ጉዳተኝነታቸው የተነሳ ከብዙ ሙሉ ጤናማ አካል ካላቸው ሰዎች ጋር ሲነጻጸር ብዙ የሚገድቧቸው ነገሮች ያሉባቸው፣ ነገር ግን እምቢ አልሸነፍም ብለው ጉዳታቸው የሚያመጣባቸውን ገደብ በመጣስ ለስኬት የበቁ ሰዎችን መጥቀስ ይቻላል። ስንለው ቀላል፣ ለማድረግ ግን እጅግ አዳጋች ቢሆንም ተደርጓል። ስቲቭ ወንደር አይነ ስውር ሆኖ መወለዱ በዓለማችን ድንቅ ሙዚቀኛ ከመሆን አላገደውም። አንድ ሰው ራሱ የሚፈጥራቸውን ገዳቢ ነገሮች ነው መጠንቀቅ ያለበት። ለራሱ ከሚሰጠው ግምት ጋር የተያያዙ በመሆኑ አልችልም የሚለው ስሜት ትልቅ ጉዳትን ይፈጥራል። እንዲህ አይነት ገዳቢ ነገሮች ከተሳሳተ አስተምህሮት፣ አብረናቸው ከምንውላቸው ሰዎች ወዘተ ሊመነጭ ይችላል። እናም በአእምሯችን የምንፈጥረው ገዳቢ ሐሳብ በጣም ትልቅ ጉዳት ያለው በመሆኑ ለወደፊቱ በርካታ ድልድዮችን እንዳንሻገር ሊያደርገን ይችላል። በራሳችን ማመንና የስኬት ደረጃችንን ከፍ ማድረግ እጅግ ያስፈልጋል። እጅግ ትላልቅና አስደናቂ ለሆኑ ስኬቶች የበቁ ሰዎች ምናልባትም ብዙዎቻችን ከገጠመን በላይ ፈተናና መከራ ያለፉ ሊሆኑ ይችላሉ። 1. አፕል መስራች ስቲቭ ጆብስ ከኮሌጅ ትምህርቱን አቋርጦ የወጣ ቢሆንም ታሪክ ሰርቷል። 2. የማይክሮሶፍት ተባባሪ መስራች ቢል ጌትስም በተመሳሳይ ከኮሌጅ ትምህርቱ አቋርጦ የወጣ ቢሆንም ልዩ ነገር ሰርቷል። 3. ታዋቂው ሰዓሊ ሊዮናርዶ ዳቪንቺ ከፍተኛ የሆነ የቋንቋና የመግባባት ችግር የነበረበት ቢሆንም በሌላ በኩል ግን እስከ ዛሬ የምናወራለትን ድንቅ ሥራ አበርክቶልናል። 4. የአሜሪካ ሻምፒዮን ዋናተኛ ማይክል ፊሊፕስ በውድድር ወቅት እጁን የተሰበረ ቢሆንም በታሪክ መዝገብ ግን ስሙ ሰፍሯል። የምትችለውን ያህል ትልቅ ነገር ከተመኘህ ምንም የሚሳንህ አይኖርም ብለዋል። ጥሩ በሆነና ትልቅ በሆነ ነገር መካከል ያለው ልዩነት ለትናንሽ ዝርዝሮች የሚሰጠው ትኩረትን ይገልጻል። የድርጊት መርሃ ግብር። እስኪ ለራስዎ ከ1 እስከ 10 በስብዕናውና በአጠቃላይ ውጫዊ ሁኔታው ነጥብ ይስጡ። ከ5 በታች የተሰጠ ማንኛውም ነጥብ ዝቅተኛ ነው። እንዲህ አይነቱ ነጥብ የተሰጠው የህይወቶ ክፍል ትልቅ መሻሻል ይፈልጋል። 1. ከእርሶ ጋር ሲነጻጸሩ አነስ ያለ መልካም አጋጣሚና እድል የተመቻቸላቸው ሰዎችን ይረዳሉ? 2. ግዴታዎቹን የቱን ያህል በተደጋጋሚ ይዘነጋሉ? 3. አድሏዊነት ይፈጽማሉ? 4. የሚገባው ሁሉ ማግኘት ያለበትን ምስጋናና ዕውቀትና ይሰጣሉ? 5. እንቅፋቶች ከጉዞ እንዲያስተጓጉሉ የቱን ያህል ይፈቅዳሉ? 6. የጀመሩትን ይጨርሳሉ? 7. ትናንሽ ነገሮች እንዲያስጨንቁ ዕድል ይሰጣሉ? 8. በተደጋጋሚ ይጨነቃሉ? 9. ራስዎን በማሻሻል ጉዳይ አተኩሮ ይሰራሉ? 10. በሌሎች ጉዳይ ጣልቃ ይገባሉ? በዚህ እስካሁን በቀረበው ትንታኔ መሰረት በቀጣዮቹ 31 ቀናት ይጠቅሙኛል የሚሏቸውንና ሊያደርጉ ያሰቧቸውን ነገሮች ያስፍሩ። ለለውጥ ክፍት መሆን ግን ደግሞ መርህን አለመቀየር። እንግዲህ የምዕራፍ 8 ንባባችንን በዚህ መልኩ አጠናቀናል። የሰፈሩትን ቁም ነገሮች ከወደዳችኋቸው ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረግ እንዳይዘነጉ። መልካም ቆይታ። በሚቀጥለው ክፍል ንባባችን ደግሞ ምዕራፍ 9ን እንመለከታለን።